በእግዚአብሔር ህልውና ውስጥ ስትኖር በመገኘቱ ውስጥ ስትኖር የምትሰራው ሥራ ሁሉ ይከናወንልሃል ይከናወንልሃል። በለመለመ መስክ ያሳድረኛል። እኮ ዝም ብሎ መዝሙር እኮ አይደለም፣ ተግባር እኮ ነው። ሕይወቱን ነው እኮ። ወሬ ቀንሱ፣ ምግብ ቀንሱ፣ ቲክቶክ ቀንሱ፣ ጸሎት ጨምሩ። ሕይወታችሁ በ20 ዓመት የማትደርሱበትን ቦታ እግዚአብሔር ሲያደርሳችሁ ታያለ። እግዚአብሔርን የሚወድ ሰው የትም ይሄድለታል፣ በመጋዝም ይሰነጠቅለታል፣ በዘይትም ይቀቀልለታል። በየመንገዱ ክብሩን ትሎ እንዳበደ ሰው ስለሱ መናገር ይችላል። እሱን ሰው የበለጠ እግዚአብሔር ማንን ይሰማል? እዚህ ነው በሰዎች ሁሉ ፊት የሚመሰክርልኝ፣ እኔ ደግሞ በሰማዩ አባቴና በመላእክቶቹ ፊት እመሰክርለታለሁ። እማናፍርበት ነገር ወንጌል ብቻ ነው። ምንም ነገር እስክደርስበት ነው። ከዛ ያሳፍርሃል፣ እንደውም ያሸማቀቃል። ለዚህ ነው እዚህ ድረስ የደከምኩት ነው የምትለው። ወንጌልስ ሰውየው ቢመጣ የዘላለም ሕይወት ነው የሚያገኝ። ኢየሱስ ክርስቶስ ጌታ ነው፣ ያድናል። ብቻውን ነው የሚያድነው። እግዚአብሔር አብ የሚቀበለው በክርስቶስ ኢየሱስ በኩል ብቻ ነው። የመንፈስ ቅዱስ መግቢያ በር አሜን ይባላል፣ ይሁንልኝ ይባላል። ክርክር አይፈልግም መንፈስ ቅዱስ። ካልኩሌሽን አይፈልግም መንፈስ ቅዱስ። ይሄ ይሆናል አይሆንም ብለህ እንድትነግረው አይፈልግም መንፈስ ቅዱስ። የሚፈልገው አንድ ነገር ነው፣ አሜን። ዛሬ አሜን ትላለህ፣ እሳት ይመጣብሃል። በጾም እግዚአብሔርን ፊት የሚፈልግን ሰው ትንሽ ልታደርጓት ትከስራለህ። የፈለግከውን ያህል ብትሞክር 100 ጊዜም ብትሞክረው አሸናፊ እሱ ነው። ዶንት ትራይ። የእግዚአብሔርን ፊት የሚፈልግ ሰው የሚጾም በእግዚአብሔር ፊት ያለን ሰው ውድቀቱን እንዲው ትመኛለህ እንጂ አታይም። ብዙ ሰዎች የመጽሐፍ ዕውቀት የፊደል ዕውቀት እያስገቡ ከመንፈስ ዓለም እየራቁ ነው ያሉት። ክርስትና ከዚህ አካባቢ አይደለም። ክርስትና ለዚህኛው እንደውም አይመችም። ክርስትና እዚህ አካባቢ ነው። ተራራ ላይ ወጥተህ ጌታን ፊት አይተህ መውጣትን ቲክቶክ ላይ ተነስተህ ዝም ብለህ ከማውራት ጋር አይገናኝም። ክርስትና የወሬ ጉዳይ። ጸሎት የሌለበት ሕይወት ባዶ ነው፣ ባዶ ነው። አንተ አሁን አንድ የሆነች ጎጆ ስላለች እንደው ቤት አለኝ ሀብት አለኝ ምናምን ብለህ ትኮራለህ። እኔ እነግርሃለሁ ባዶ ነው። ቤት ባዶ ነው፣ ሀብት ባዶ ነው፣ ዕውቀት ባዶ ነው፣ ኑሮ ባዶ ነው። ከኢየሱስ ውጪ በእኔና በእግዚአብሔር መካከል ማንም ሊቆም አይችልም። እግዚአብሔር አይቀበለውም። ከኢየሱስ ውጪ ማንም ወደ እግዚአብሔር ላይ ደርሰን አይችልም። በሙሉ ኃጢአተኛ ናቸው፣ ደካማ ናቸው፣ ሞተዋል። ኢየሱስን ተክቶ ለመግባት የሚሞክር ካለ የተረገመ ይሁን።